በጠዋት ስትነሱ በመጥፎ የአፍ ጠረን፣ በአይነ ስር ማበጥና መጥቆር የምትቸገሩ ከሆነ፣ ከእንቅልፋችሁ ለመነሳት የሚያስቸግራችሁ ከሆነ፣ ከተነሳችሁ በኋላም የሚደክማችሁ ከሆነ የዛሬ ቪዲዮ ለእናንተ ነው። ሰላም፣ ዛሬ ቀኑን ሙሉ ማራኪ የሆነ ጠረን እንዲኖረን እንዲሁም ቀናችን የተስተካከለ እንዲሆን በጠዋት መከተል ያሉብን ነገሮች እናያለን። አንደኛ፣ በጠዋት መነሳት። የመጀመሪያው ልናስተካክለው የሚገባ የየቀን ልምዳችን ውስጥ ዋነኛው በጠዋት ከእንቅልፋችን የምንነሳበት ሰዓት ነው። በአንድ ጊዜ የጠዋት ሰው መሆን አስቸጋሪ ቢመስለንም በየቀኑ ከ20 እስከ 30 ደቂቃ ሁልጊዜም ከምትነሱበት ሰዓት ቀድማችሁ መነሳት ቀላል ቢመስለንም በጊዜ ሂደት ግን ለውጥን ለማየት የሚያስችለን ተግባር ነው። ሁለተኛ፣ ውሃ መጠጣት። ከእንቅልፋችሁ ከነቃችሁ በኋላ አንድ ብርጭቆ ውሃን በቅድሚያ መጠጣት። ከእንቅልፍ ባሳለፋችሁት ረጅም ሰዓት ምክንያት ያለ ውሃ ከ7 እስከ 8 ሰዓት ያክል የቆየውን ሰውነታችን ሃይድሬት ብቻ ሳይሆን ኃይልንም ለመስጠት ያስችለናል። በጠዋት ውሃን የመጠጣት ልምድ ከሌላችሁና የምትቸገሩ ከሆነ ውሃ ውስጥ ሎሚን፣ ዝኩኒን ወይም ስትሮቨሪ የመሳሰሉትን በመጨመር ለውሃ ያለንን ፍላጎት እንዲጨምር ያደርጋል። ሶስተኛ፣ ፊትን በበረዶ ውሃ መዘፍዘፍ። ለ30 ሰከንድ ፊትን በበረዶ ውሃ ውስጥ መዘፍዘፍ ወይም በበረዶ ኪዩብ ፊታችንን ማሸት። ይህም በተመሳሳይ ቀላል ነገር ቢመስለንም ለፊታችን ቆዳ የምናደርገው ትልቁ ቴራፒ ነው። የደም ዝውውርን በመጨመር ከእንቅልፍ በኋላ የሚፈጠር የአይን ስር ማበጥንና መጥቆርን እንዲሁም የፊት ማበጥን ለማጥፋት ያስችለናል። በተጨማሪም ያለ እድሜ የሚፈጠር የቆዳ መሸብሸብን ለመከላከልም ይረዳል። አራተኛ፣ ፊትን መታጠብ። ፊታችን ለቆዳችን አይነት ታስበው የሚሰሩ መታጠቢያዎችን ወይም ሳሙናዎችን በመጠቀም መታጠብ፣ ማለስለሻዎችን እንዲሁም የፀሐይ መከላከያዎችን መጠቀም በጠዋት ለፊታችን ማድረግ ያሉብን እንክብካቤዎች መካከል አንዱ ነው። የቆዳ ጥራትን ለመጠበቅም ያስችለናል። በተጨማሪ ብጉር ፊታችን ላይ እንዳይወጣብን ያደርጋል። አምስተኛ፣ ጥርስን መቦረሽ። ሁልጊዜም የጠዋት ሩቲናችን አንደኛው አካል ጥርስን መቦረሽ ነው። በተለየ መልኩ የአፍ ጠረን የምትቸገሩ ከሆነ ደግሞ የኮኮናት ኦይልን በአፋችን ውስጥ በማድረግ መጉመጥመጥ። ይህም በሳምንት ከ2 እስከ 3 ጊዜ ብታደርጉ ለውጥ ታዩበታላችሁ። ስድስተኛ፣ እንቅስቃሴ ማድረግ። የግድ በጠዋት ተነስተን ጂም መሄድ አይጠበቅብንም። ነገር ግን ለ15 ደቂቃ ሰውነታችንን ስትረች ማድረግና ቀላል የሆኑ የሰውነት እንቅስቃሴዎችን ማድረግ የሰውነት ጡንቻዎችንና አእምሮን ለማነቃቃትና ጥሩ ስሜት እንዲሰማን ለማድረግ ያስችላል። በዚህ ዙሪያ እንድሰራላችሁ የምትፈልጉትን የቪዲዮ ሀሳብ ኮሜንት አድርጉኝ። ሰባተኛ፣ የብብት ጠረንን ማጥፋት። የብብት ስር ጠረንን ለማጥፋት የግድ ውድ የሆኑ ዶድራንቶችን መጠቀምም አያስፈልግም። እንግዲያውም በቤት ውስጥ ሎሚ ለ2 በመክፈል ለ3 ደቂቃ በሎሚው ግማሽ ብብትን ማሳጅ ካደረግን በኋላ መታጠብ የብብት ስር ሽታን የሚያጠፋ ባክቴሪያዎችን ለመግደል ያስችላል። በቀላሉ የብብት ስር ጠረንን ማስወገድ እንችላለን። በተለይ ረጅም እንቅስቃሴዎችን የምታደርጉ ከሆነ ሎሚው ትክክለኛው መፍትሄ ነው። ስምንተኛ፣ ሰላማችንን መጠበቅ። በመጨረሻም ሰላማችንን መጠበቅ መቻል። ከእንቅልፍ ከነቃችሁ በኋላ ከራሳችሁ ጋር ጊዜ ማሳለፍ፣ ከስልካችንና ከውጭው ዓለም መክታት። ቢያንስ ለ20 ደቂቃ ያክል መልእክቶችን ቼክ ከማድረግ መቆጠብ፣ ቲክቶክ ላይ ስክሮል ከማድረግ መቆጠብ ጠዋታችን ሰላማዊ ለማድረግ የሚጠቅመን አንደኛው መንገድ ነው። በቀጣይ እንድሰራላችሁ የምትፈልጉትን የቪዲዮ ሀሳብ ኮሜንት አድርጉኝ።